ህይወት ታደሰ ይባላል። የተገኛችሁት ቤተል ዓለም ባንክ አካባቢ። እይታ ላይ መስራት እጅግ በጣም ሀያል ነው፣ ጉልበት ያመጣል። ፕላስ ሰክሰስ በደንብ ጥናት ተደርጎበት በትምህርት መታገዝ አለበት። አብዛኛው ኢትዮጵያውያን ስፔሻሊ ኢስት ኮስት አብዛኛው ወደ ዴታ አናሊቲክስ ሙቭ ያደረጉ ነው። በስንት ወር ትሬኒንግ? በ6 ወር ትሬኒንግ። ከተወሰነ ጊዜ በፊት አዲስ እይታ ስልጠና ወስጃለሁ። ዳታ ነዳጅ ነው። የ21ኛ ክፍለ ዘመን ነዳጅ ዳታ ነው እንጂ ፔትሮሊየም አይደለም። ቁልፉ ኢንተርፕረነርሺፕ ነው። በአጠቃላይ የሚመረተው የፔፐር ባግ ስራዎች ናቸው። ፔፐር ባግ በተለያየ አይነት አለን። በክራፍት ፔፐር አለን። ክራፍት ፔፐር ሆኖ የተለያየ አይነት ክራፍት ፔፐሮች አሉን። ግራማቸው የተለያየ፣ ከለርም እንደዛው። ዲፕሌክስ አለ። ዲፕሌክስ እንደዛው ግራሙም ከለሩም የተለያዩ ፔፐር ባጎችን እንሰራለን። በተጨማሪ ደግሞ ፒዛ ቦክስ እና ኬክ ቦክስ እንሰራለን። ሻማ ቦክሶችም አሉን። ሞልዶች አሉን። የሻማ ቦክስ ሞልዶች አሉን። የካርቶን የተለያየ ዲዛይን የሚያወጡ ሞልዶች አሉ። እዚህ ብዙ ምርቶችን እናመርታለን እንዳልኳችሁ በተለያየ ሳይዝ። ለምሳሌ አሁን ይሄ የጠርሙስ መያዣ ነው። የውስኪ የተለያዩ ጠርሙስ መያዣዎች አሉን። ፔፐር ባግ በተለያየ አይነት ሳይዝ አሉን። በተለያየ አይነት ሳይዛቸውና ከለራቸው የተለያየ ማለት ነው። መጠናቸው ይለያያል። ፕሪንት አድርገን እንሰራለን። በራሳቸው ሎጎ እና አድራሻ እንሰራለን። በዋናነት እቺ ዮም ናት። ዮም የሰራ ነው ምንድነው? የኛ ሳምፕል ናት። ሳምፕላችን ናት። ዮምን ፕሮሞት ለማድረግ ነው የሰራ ነው። ሌሎች ኪንጎ አለ። ደንበኞቻችን ናቸው እነዚህ አሉ። እንዳልኳችሁ ለፋስት ፉድ፣ ለእርጥብ ቤቶች፣ ለበርገር ቤቶች እነዚህ አይነት እንሰራለን። ለዳቦ ቤቶችም ይሆናሉ። ሳይዝ በተለያየ አይነት ሳይዝ መስራት ይቻላል። እነዚህ ያሉ ይሄኛው የዮም ፔፐር ባግ ነው። የኛ ሳምፕላችን ነው። የደንበኞቻችን አሉ። የተለያዩ ደንበኞች አሉን። ሳይዛቸውና በሚፈልጉት አይነት እንሰራለን። ፕሪንት እናደርጋለን። አድራሻ፣ ስም፣ ሎጎ ያለው እንሰራለን። የዳቦ ቤቶች አሉን። የፋስት ፉድ፣ የእርጥብ ቤቶች፣ ዳቦ ቤቶችንም በተለያየ አይነት ሳይዝ እንሰራለን። ኬክ ቦክሶች እንሰራለን። ፒዛ ቦክሶች እንሰራለን። ፒዛ ቦክሶች በላያቸው ላይ ሎጎ አድርገን አድራሻ ያለው መስራት እንችላለን። እንሰራለንም እየሰራንም ነው። የኬክ ቦክሶችም አሉን። የኬክ ቦክሶቹንም እንደዛው በአድራሻቸው በሚፈልጉት ሎጎ እንሰራለን። ጥሬ ዕቃ በደንብ ይዘናል። አሁን ለምሳሌ የተለያዩ አይነት ወረቀቶች አሉ። 240 ግራም ክራፍት ፔፐር ነው ይሄኛው። 240 ግራሙ ከ375 ኪሎ በላይ አለን።
ይሄኛው 140 ግራም ነው። ይሄኛው ኦልሞስት አንድ አይነት ናቸው። 325 ኬጂ ድረስ አለን። ስቶክ በደንብ ይዘናል። ዱፕሌክስ ፔፐሮች አሉን። ዱፕሌክስ ፔፐርም በብዛት ይዘናል። ፔፐር ባጎች ነን። የተለያዩ አይነት የካርቶን ምርቶች አሉን። በዲፕሌክስ እንሰራለን፣ በክራፍት ፔፐር እንሰራለን፣ በተለያየ ግራም እንሰራለን። ሳይዝ የተለያየ አይነት አለን። መጥታችሁ ጎብኙን። አድራሻችን ከታች አለ። ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። የዩቲዩብ ቻናሉን ሰብስክራይብ በማድረግ በቢዝነስና ኢንቨስትመንት ሥራዎች አትራፊ መረጃዎችን በሰዓቱ ያግኙ። ቤተሰብ እንሁን ይላል። ሥራውን በአዲስ እይታ ቃኝተን ለስኬት እናበቃዎታለን። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት